ከስራ ውጪ ምን ያዝናናሻል? አኒሜሽን ሙቪ የሰዎች ሲሆን እናንተ ለካ እንዲህም ይደረጋል የሆነ ተንኮል የሆነ ነገር ነው ብቻ ጭንቀት አለው። የአሻንጉሊት ሲሆን ግን ነፃነታቸው ደስ ይላል። ሲፈልጉ ይበራሉ፣ ሲፈልጉ ምናምን። መልእክቱ ደግሞ የሚገርም ነው። እኔ በቃ በእነሱ ውስጥ የጸሐፊው የሰሪው ጭንቅላት አይበታለሁ። ለምሳሌ በቅርቡ ያየሁት ኤሌመንትስ የሚል አንድ ሙቪ አለና ንፋስ፣ እሳት፣ ውሃ ምናምን እንደዚህ ኤሌመንትስ ሲሆኑት አብረው ይኖራሉ ምናምን እና እሳትና ውሃ ተፋቅረው ከዛ ምን ይሆናል? እሳቱ ውሃን ትንሽ ከነካው ይጠፋል አይደለ? ውሃው ደግሞ ይፈላና ይተናል ነው። ስለዚህ አይሆንም፣ ወላጆቻቸው አይሆንም ብለው ጨርሰዋልና የእሳት አግባ ብሎት ሞቷል። ኑዛዜ ማለት ነው። ግን ሲሞከር ለካ ይሆናል። እንደዚህ ሲነካኩ መጀመሪያ ይፈላ ነበረ፣ እሳቱም ይጠፋ ነበረ። ግን በስተመጨረሻ ለካ ይሆናል። መልእክቱ ይገርመኛል። ነፃነታቸው ደስ ይላል። ወዳው አኒሜሽን ዘሽፕ በቅርቡ እንደው እነሱን መስለው ከሀገር ሲወጡ ተይዘዋል የሆኑ ሰዎች። ክሬቲቪቲው ደስ አይልም? የሚያስቡበት መንገድ በቃ በሌላ መንገድ ለችግሩ መፍትሄ በቃ ነው ፍለጋ ላይ ናቸው ምናምን እና በቃ ክሬቲቪቲያችሁ የሌለ ነው የሚሆነው አልኳችሁ። አይቻልም ብላችሁ የዘጋችሁት ነገር እንዴት እንደሚቻል የሆነ መላ ነው የምትፈጥሩት ለራሳችሁ ህይወት፣ ለራሳችሁ ስራ እና አኒሜሽን ፊልም ለትልልቅ ሰዎች እመክራለሁ። እናመሰግናለሁ። አመሰግናለሁ። የቅንድብ ኦምሬ ክላስ መውሰድ የምትፈልጉ ደግሞ ክላሳችን ተጀምሯል። ከእናንተ የሚጠበቀው ባዮ ላይ ባለው ስልክ መደወል ብቻ ነው። 4 ቀን ቀርተውታል፣ እንዳያመልጣችሁ። አኒሜሽን ሙቪ ትጋብዙኛል? አኒሜሽን ሙቪ ጋብዛችኋል። አብረን ያለን